ያ ይባካችሁ በቲትና እያሳሰበን ነው። በትግራይ ክልል የትግራይ ክልል መንግስት ነው ያንን ችግር ያመጣው፣ የኢትዮጵያ መንግስት አይደለም። አሁን እያያችሁ ነው። በአማራ ውስጥ አማራን እየደፈረ የአማራ ነጻነት ነው ይላል አማራ ፋኖ ተብሎ የአማራን ቤት እየፈረሰው የአማራን ገንዘብ እየሰረቀው ባንክ ቤት እየሰበረው መሰረተ ልማትን እያወደመው መንግስት ይላል። መንግስት ማለት ህዝብ ነው። ህዝብ ማለት መንግስት ነው። በትግራይ ክልል ያላችሁት ሽማግሌዎች እርቅ ጠይቁት፣ ውጊያ ለሚፈልጉት። በአማራ ክልል ያላችሁት ለውጊያ የሚሄድ ሚስት የለም፣ እህት የለም፣ እናት አባት የለም። ሁሉም ለምኑት፣ በእናንተ ደረጃ ጠይቁት ለሰላም። ታዲያ በየቦታ ህዝቡ ሰላም አይፈልግም። ታዲያ መንግስት ምን ያደርጋል? በየቦታ መንግስት ላላችሁ፣ መንግስት ማለት ህዝብ ነው። ህዝብ ማለት መንግስት ነው። በራሲ ቋንቋ ነው የምትናገረው፣ በራሲ ሀገር። ከፈለክ ደግሞ ቋንቋ ማለት የራሲ ሀገር ብሔራዊ ቋንቋ አማርኛ ነው የምትናገረው፣ ሌላ ነገር የለም። አሁን ዛሬ የተዋጋ ያለው ከትግሬ በኬንያ ውስጥ በሶማሊያ በጅቡቲ አይደለም፣ የራስ ዜጋ ነው። ያንን እርቅ ጠይቁትና ሰላም ፈልጉት። በኦሮሚያ ክልል ደግሞ ነክሸኔ ለኦሮሞ ነጻነት ነው ይላል። የኦሮሞ ሴትን እየደፈረ የኦሮሞ ሀብትን እየዘረፈ መንገድ እያጠፋ በመንገድ አቁሞ ሾፌሮችን እየገደለ ይህ አስፈላጊ አይደለም። ይሄ በዓለም አቀፍ ህግም የሌላ ነው፣ በአፍሪካም የሌላ ነው። አሁን ቪዲዮ ደግሞ ልንሰራ ነው ለአፍሪካ ህብረት። እንግሊዝኛ የምትችሉት እባካችሁ በትህትና እናሳስባለን። እኛም ልንጀምር ነው። ቪዲዮ ስሩት ለአፍሪካ ህብረት፣ ለአውሮፓ ህብረት አይደለም። አውሮፓን ምንም የሚያስገባው ነገር የለም። ትላንት አይታችኋል። ኢትዮጵያ የአሜሪካ መንግስት ሲናገር ዶናልድ ትራምፕ በአሜሪካ መንግስት ነው የተገነባው ያ ውሃ ብሎ ኢጂፕትን ለመደገፍ እርቅ ለመጠየቅ እየተናገረ ያለው አይታችኋል። ሁሉም የምትችሉት በአቅም እኔ ብር ስጡ አላልኩም፣ ውጊያ ጀምሩ አላልኩም። በፖለቲካ የምትችሉት መናገር የምትችሉት ለአፍሪካ ህብረት ስሩት በእንግሊዝኛ ቪዲዮ። አሁን እኛ ለኢትዮጵያም ልንሰራ ነው፣ ለአፍሪካም ልንሰራ ነው። የሰላም ዳንነትና የመብት ተሟጋች የሁመን ራይት ምንም ለፖለቲካ አገርን ለማበላሸት አይደለም የመጣነው። እግዚአብሔር ደግሞ ለሀገራችን ሰላም ስጣ። ሰላምን የሚፈልገው ደግሞ ህዝብ ነው። ራሱ ሰላምን እያጠፋው እግዚአብሔር ማለትም አስፈላጊ አይደለም። እግዚአብሔር በቅድሚያም ሰጥቷል፣ ሰላም ሰጥቷል። ጦርነት ከጎረቤት ከአፍሪካ ውስጥ ከአውሮፓ አይደለም፣ የራስ ዜጋ ነው። ይባካችሁ በትህትና እናሳስባለን። በአውሮፓ ሆናችሁ በአሜሪካ በካናዳ ያላችሁት ምሁራኖች፣ በደቡብ አፍሪካ ያላችሁት፣ በአረብ ሀገር ያላችሁ ሴቶችም ይባካችሁ በትህትና ለክልሉ በትግራይ ክልል የመጣችሁት አሉ፣ በደቡብ አፍሪካ፣ በአሜሪካ፣ በካናዳ ከአማራ ክልል የመጣችሁት አሉ። በኢትዮጵያ ውስጥ አሁን ሰላም ያለች ክልል ብቻ ደቡብ ክልል ናት። ከምባታና ሀዲያ፣ ወላይታ፣ ጠምባሮ ያቺ ክልል ብቻ ነው ሰላም ያለ። ታዲያ አንድ ነገር አሁን በቆሎ ምናምን ጤፍ የሚያገኘው ደቡብ ክልል ከዝዋይ ነው፣ ከመቀለ እንትን ከኦሮሚያ ክልል። ኦሮሚያ ክልል ከኛ የሚያገኘው አቮካዶ፣ ሙዝ ምናምን ጅንጀል ከኛ ያገኛል። አንድ ሀገር እኮ ለአንድ ሀገርም እየሰጠ አይደለም። አንድ ነገር ለምሳሌ ለአንድ ሀገር ሱካር ይሰጣል፣ ከሌላ ሀገር ፔትሮል ይቀበላል። የንግድ ውዝውር ጉድ ቼንጅ። ታዲያ በራሴ ሀገር ሆነ ታስራይ ከደቡብ ክልል ሙየሌ ሄዳ አትችልም፣ ከሙየሌ ደግሞ አዲስ አበባ ሄዳ አትችልም። ይሄ ኑሮም አይደለም። ይባካችሁ ድምፅ እንድትሆኑ እናሳስባለን። እኛ የሰላም ዳንነትና የመብት ተሟጋቾች ምን ያህል ሴቶች ናችሁ በየአመቱ እየሞቱ አለ በወንድ እጅ በቦይፍሬንድ በባል። ምን ያህል ህፃኖች ነው በየአመቱ እየሞቱ አለ? 5 ሚሊዮን 2 ሚሊዮን ህፃኖችና 3 ሚሊዮን ሴቶች። መንግስት ለዚህ ነገር እርምጃ እንዲወስድ እናሳስባለን። በኢትዮጵያ ውስጥ ለአቅመ ሔዋን የደረሳችሁት ሴቶች ደግሞ ከ18 ከፍ ያላችሁት እስከ 50 የሚደርሱት ሰላማዊ ሰልፍ ውጡትና መንግስትን ፊቱ ጠይቁት። ሴትን የሚደፍር ይገደል፣ ሴትን በሽጉጥ የሚገል ይገደል። እስር ቤት እንዳይሄዳ። እስር ቤት ሮ እንጀራ ነው የሚበላው። 30-40 ዓመት ይታሰራል፣ ይመጣል፣ እንጀራ ይበላል። እሱ 100 ሚኖር 80 ሚኖር 95 ሚኖር ያ እግዚአብሔር ስራ ነው። በዛ አንገባም። ማን እንዲሞት ማን እንዲኖር የሚያውቀው እግዚአብሔር ነው። ማንም ሰው ደግሞ በዚህ ሰዓት የሚኖረውን ይሄ 30 ሰከንዱን ያውቃል እንጂ በሚቀጥለው ሰዓት ምን እንደሚሆን አያውቅም። ሰው ልጅ እግዚአብሔር ብቻ ነው፣ ሰማይና ምድርን የፈጠረ አምላክ ነው የሚያውቀው። ታዲያ አንዳንድ ከካሙን ሴትን የሚደፍረው ሴትን በሽጉጥ የሚገለው አግባብ ነው? ምን እያላችሁ ነው? ኢትዮጵያ ሴቶች ምሁራኖች አላችሁ፣ የተማራችሁት አላችሁ፣ ፖሊስ፣ መንግስት ሰራተኛ፣ ስለ ፖለቲካ ትንሽ ይችላላችሁ። ምን እያላችሁ ነው? ፊት ይጠይቁት የኢትዮጵያ መንግስትን። ሴትን የሚደፍር ምን ሰክሮን ሱሪ አውጥቶ ሴትን የሚደፍር ሴትን በሽጉጥና በብላ የሚገለው ቦይፍሬንድ ባል ሆኖ 2-3 ልጅ ወልዶ ሳራ ሴትን መግደል ኑሮ ይቀይራል እንዴ? የኑሮ ውድነት ካለ እንደዚህ ያለ ከካም ወንድ እንዲያቆም እናሳስባለን። እባካችሁ እኛ የሰላም ዳንነትና የመብት ተሟጋች ለኢትዮጵያ ሰላም እንፈልጋለን።
ይሄን እግዚአብሔር የሰጠውን ብልጽግና አብይ ማለት እግዚአብሔር የሰጠው ነው ለኢትዮጵያ ለአፍሪካ በአፍሪካ ውስጥ አንደኛ ነው አብይ ዳም በመውደድ አገሩን በጥሩ ሁኔታ መምራት የአፍሪካ መሪዎች ሁሉም ሌቦች ናቸው ውስኪ ይጠጣሉ ሌላ ነገር ይሰራሉ እንዲሁ ነው ከአብይ ይበልጣሉ ባይድሜ ሁሉም ሌቦች ናቸው እናውቃለን ትንሽ ሂስትሪ አለ በአፍሪካ ውስጥ የተወሰኑ ከሰው ጋር ተቀላቅለን ነው ያለው በሌላ ሀገር ሰው ዜጋ በአፍሪካ ውስጥ ሆነን ማለት ነው ይባካችሁ በዚህ ነገር ድምጽ እንድትሉ እናሳስባለን ሴቶች እንዳይሞቱ መንግስትን ፊት ይጠይቁ ሰላማዊ ሰልፍ ውጡ ቦጋላች ብትኖር ነው የቦጋላችን ስልት አፈላልገን እኛ ለመነገር ፈልገን ነበር የሆነ ድርጅት ተቋቁመና የፋይናንስ የገንዘብ ፋይናንስ የለም እኛ ምን ፈልገው ሰላም ነው ውጊያ አይደለም እኛ ምን ፈልገው ለኢትዮጵያ በጥሩ ሁኔታ እንድትኖር ምን ፈልገው እግዚአብሔር ለኢትዮጵያ ጥሩ መንግስትን ሰጥቷል ብልጽግና ማለት ለስም ብቻ ብልጽግና አይደለም እያደገች ነው ሀገር በየቦታ እያደገች ነው ያደገችን በአፍሪካ አምስተኛ ደረጃ ትይዟለች ኢትዮጵያ በጂዲፒ ይባካችሁ ሙራኖች በካናዳና በደቡብ አፍሪካ በአሜሪካ ያላችሁ ድምጽ እንድትሆኑ ለዚህ ነገር ተዋጉ ማለት አይደለም ትላንት አይታችኋል ለቲፒኤልኤፍ የአሜሪካ መንግስት ባይደን እየሰጠው መሳሪያና መድኃኒት እየሰጠው ኢትዮጵያን ወደላ ለማስቀራት ተነስቷል እግዚአብሔር እንትን ሰጥቶ እዚህ በደቡብ አፍሪካ አልቋል ሲያልቃም ደግሞ ህይወት ለመቀጠል ሻዕቢያን ይዞ እየፎከረ ነው በአማራ ውስጥ ሰላም የለም ፋኖች በኦነግ ሸኔ ውስጥ ሰላም የለም ኦሮሚያ ክልል አማርኛ በትክክል መናገር ማይችል ባለፈው አንድ የሆነ ቢቱ አይቻለሁ በመከላከያ ሰራዊት እጅ የሰጡት አንድ የኦሮሞ ልጆች አማርኛ ትክክል መናገር አልቻሉ ታራ አማርኛ መናገር ማይችል ኢትዮጵያ ለመምራት ነው እንዴ ለምሳሌ እንቀበል የኬንያ መንግስት አማርኛ መናገር አይችልም ማንበብና መጻፍ ይቅርና የሶማሌ መንግስት አማርኛ መናገር አይችልም አቢና የጎረቤት ፕሬዝዳንቶች የምንነጋገረው ምንድነው በእንግሊዝኛ ነው የአውሮፓ ነገር ይቅር በአፍሪካ ደግሞ ትንሽ ራቅ የሚል ቦታ ይቅር ጎረቤት ታራ ያሳ አገሩን ለመምራት ነው የሚዋጋው ግራ ገብቶኛል እኔ እውነቴን እኮ ነው አሁን ቲፒኤልኤፍ ትንሽ ይችላል ብቃት አለ ችሎታ አለ መናገር የማንበብ የመጻፍ ችሎታ አለ እነ ጌታቸው ረዳና ደብረጽዮን አሁን ጌታቸው ወደ ብልጽግና ገብቷል ኢካካም የሆነ ደብረጽዮንና ጻድቃን ታደሰ ወረዳ ፈትለወርቅ እቺ አሮጊ ሴትዮዋ እያጠፋች ነው ለትግራይ ድምጽ እንደሆኑ እናሳስባለን ይባካችሁ በኢትዮጵያ ውስጥ ያላችሁ ብዙ ምሁራኖች አሉ መንግስት አሁን በሌላ ቦታ ሰውን ያስራል ይገላል እንደዚህ ለሰው ድምጽ የሚሆን መጥፎ ነገር እኛ ለመጥፎ ነገር አይደለም ውጊያ አይደለም የምንነገረው የሰላም ዳንነትና የመብት ተማጋቾች በአማርኛ የሰብአዊ መብት በእንግሊዝኛ የሁመን ራይት አስረግጠን ነግራለን መናገር የምትችሉት በእንግሊዝኛ ለአፍሪካ ህብረት ሲሩት እርቅ እንደ ይባካችሁ ሰላም እንዲወርድ አሁን አፍሪካ ውስጥ እያያችሁ ነው ብዙ አገር በጦርነት እያለቀች ነው አሁን ኢትዮጵያ ትንሽ ትሻለች እያያችሁ ነው ሱዳን ስንት አመት ነው በሁለት ማማት ሃንጋሎና አልቡርሃን እና ሁለት ጀነራሎች እያጠፉ ነው ሱዳን አይታችኋል አንድ ሁለተኛ ኮንጎ አይታችኋል ከኡጋንዳ ጋር እየተዋጋ ነው ታዲያ ጦርነት የለም ትንሽ ትሻላለች ከዛ ጋር ጦርነት ምን ያጠቅማል ጦርነት ለሱማሌም አልረዳውም ከህፃና ጀምሬ አልሸባብ አቃሉ የሱማሌ ተቃዋሚ ግሩፕ ይባካችሁ ድምጽ እንድትሆኑ እናሳስባለን በኢትዮጵያ ውስጥ ያላችሁ ሴቶች ደግሞ መንግስትን ፊት ይጠይቁት ከ15 ከ17 እስከ 20 የሚደርሱት እስከ 55 የሚደርሱ ፊት ይጠይቁት መንግስት ሁሉም ቢት አለ ለሁሉም ንስት አለ ሴቶች የሚገደለው በባል ነው የሚገደለው በሽጉጥ በብለዋ ሴቶች የሚገደለው በቦይፍሬንድ ምናምን ሴቶች ለምን ይገደላሉ ሴቶች ይናገራሉ እና ቃል ተፈጥሯዊ ነገር ነው ትዳር የማይመች ከሆነ ፊቼ ለምን አጣቂ መንግስት ለምን ትገላለህ ሴት እንደዚህ ያለ ከካሙንዶችን አቅሙት ለዚህ ነገር እንደወድ አንተ ለአገር እንትና መሰሶ አትሆንም እንደ ለቤተሰብ መሰሶ አትሆንም እንደ ሴትን እንዴት ትገላለህ በሽጉጥ ያስፈልጋጊ ነው በሚዲያ በዚህ ሚዲያ ያላየነው ግፍ የለም ያላየነው ታሪክ የለም ሁሉ ነገር